ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገ ጅርቱ ፈዩማ ሰላማችሁ ብዝት ይበል። ዛሬም በሌላ ቪዲዮ ተገናኝተናል። ክፍል 31 አፋን ኦሮሞን በአማርኛ መማር ይዤላችሁ መጥቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ ደረሱ። ይሄ ቻናል አፋን ኦሮሞ የምንማርበት ከሱመስ ሶሮን አፋን አማሪፍ ፈበርቹ ወርባደን ከንጀለት አርገተን ቻናል ካላቦይ ጀደማ እንደተለመደው ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ ማድረግ እንዳረሱ። ዛሬም እንደተለመደው ካለፉት ክላሶች የቀጠለውን ክላስ ይዤላችሁ መጥቻለሁ። ኮመን ፕሬስ ኢን አፋን ኦሮሞ የተለመዱ ቃላትና አረፍተ ነገር በኦሮምኛ በሚል ይዤላችሁ መጥቻለሁ። ሁሉም ሰው ማወቅ ያለበት ማለት ነው። እዚህ ቪዲዮ ላይ ያመጣሁላችሁን ቃላቶችና አረፍተ ነገሮች በተቻላችሁ አቅም መያዝና መሸምደድ ይኖርባችኋል ማለት ነው። ከዛ በተጨማሪ ከዚህ በፊት በለቀኩላችሁ ቪዲዮ በግል መማር እንፈልጋለን ያላችሁኝ ሰዎች በቴሌግራም ወይም በዋትስአፕ አናግሩኝ ብያችሁ ነበር። ስልክ እዚህ ጋር ማስቀምጥላችኋለሁ፣ ኢንቦክስ አርጉልኝ። እናም በግል መማር እንፈልጋለን የምትሉ ሰዎች ኦንላይን ማለት ነው እዚህ ጋር ስልክ አስቀምጬላችኋለሁ። ዋትስአፕ እና ቴሌግራም ዩዘር ኔም ይሄ አለ፣ በዚያ አናግሩኝ እላችኋለሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። ዛሬ ምንድነው ይዤላችሁ የመጣሁት ኮመን ፕሬስ ኢን አፋን ኦሮሞ እና የተለመዱ ቃላትና አረፍተ ነገር በኦሮምኛ እናያለን ማለት ነው። ጂቾታ ነሙ ቤኩ ቀበቹ አፋን ኦሮሞ ኬስ ከንጀረን አከስመስ አማሪፍ ኬሰሌ ጂቾታ በርባችሶ ታኒፊ የሞታ አዳዳ ሲኒ ፊዴ ዱፌ ጅራ ሃንገ ጡሞራ ቪዲዮ ትትነው ጂንቱራ ሲኒን ጀቹ በርባዳ ተከታተሉኝ። ለምሳሌ ነዱኩባ ማለት ህመም ይሰማኛል ማለት ነው። ነዱኩባ ህመም ይሰማኛል ወይም ያመኛል ማለት ነው። ነዱኩባ ኡልፋ ሲል ደግሞ እርግዝና ማለት ነው። ኡልፋ ማለት እርግዝና ማለት ነው። እርግዝና ኡልፋ ይባላል ማለት ነው። ሌላ ኤሰ ሲዱኩባ። አሁን እነዚህ እዚህ ጋር ያመጣሁላችሁ ቃላትና አረፍተ ነገሮች ብዙ ጊዜ ከህክምና ጋር ከጤና ጋር ምናምን የሚያያዙ ናቸው። ለዛ ነው ይዤላችሁ የመጣሁት። ለምሳሌ ኤሳ ሲዱኩባ ሲል የት ላይ ያምሃል ማለት ነው። የት ላይ ነው የሚያምህ? ኤሳ ሲዱኩባ ማለት አሲ ነዱኩባ ሲል አሲ ነዱኩባ እዚህ ያመኛል፣ እዚህ ጋር ነው የሚያመኝ ብሎ እያሳየ ማለት ነው። የቱ ጋር ነው የሚያምህ ማለት የቱ ላይ ነው የሚያምህ ማለት ኤሳ ሲዱኩባ የት ላይ ያምሃል ማለት ነው። ኤሳ ሲዱኩባ ካለ አሲ ነዱኩባ ሲል እዚህ ጋር ያመኛል፣ እዚህ ጋር ያመኛል ማለት ነው። ሚዳሜን ጅራ ማለት ደግሞ ሚዳሜን ጅራ ተጎድቻለሁ ማለት ነው። ሚዳሜን ጅራ ተጎድቻለሁ። ኢልካንኮ ነዱኩባ ኢልካንኮ ነዱኩባ ማለት ጥርሴን ያመኛል ማለት ነው። ኢልካንኮ ነዱኩባ ኢልካን ጥርስ ነው። ኢልካንኮ ነዱኩባ ማለት ጥርሴን ያመኛል ማለት ነው። ሌላ ረኪኒኬ ማሊ ረኪኒኬ ማሊ ሲል ረኪኒኬ ማሊ ችግርህ ምንድነው ማለት ነው። ረኪኒኬ ማሊ ማለት ችግርህ ምንድነው ማለት ነው። ችግር ማለት ረኪና ነው። ችግርህ ምንድነው ለማለት ስንፈልግ ረኪኒኬ ማሊ እንላለን ማለት ነው። ከዛ ምንድነው የሚመለስልን መልስ ነጉባ ሊል ይችላል። ለምሳሌ ነጉባ ማለት ያቃጥለኛል ማለት ነው። ነጉባ ያቃጥለኛል ውስጡን። ለምሳሌ ኬሰኮ ነጉባ ቢል ውስጤን ያቃጥለኛል ማለት ነው። ኬሲኮ ካለ ውስጤ ማለት ነው። ጥሩ ስሜት ለምሳሌ ኬሲኮ ፈያ ሚቲ ካለ ጥሩ ስሜት አይሰማኝም፣ ውስጡ ችግር አለ ማለት ነው። ኬሲኮ ፈያ ሚቲ ጥሩ ስሜት አይሰማኝም፣ ውስጤ ጤነኛ ወይም ያመኛል ማለት ነው። ውስጤን ያመኛል ማለት ነው። ኬሲኮ ፈያ ሚቲ ማለት ኬሲኮ ፈያ ሚቲ ጥሩ ስሜት አይሰማኝም። ኦኔኮ ነዱኩባ ኦኔኮ ነዱኩባ ኦኔኮ ነዱኩባ ማለት ልቤ ላይ ህመም ይሰማኛል ወይም ልቤን ያመኛል ማለት ነው።
ኦኔኮ ነዱኩባ ልቤ ላይ ህመም ይሰማኛል ልቤን ያመኛል ማለት ነው። ሌላ ነደደብሲሳ ሲል ድክም ይለኛል ማለት ነው። ድክም ይለኛል ነደደብሲሳ ያደክመኛል ድክም ይለኛል ማለት ነው። ነደደብሲሳ ድክም ይለኛል። አንዴ እስቲ ልድገምላችሁ። ረኪኒ ኬማሊ ማለት ችግርህ ምንድነው ማለት ነው። ነጉባ ካለ ያቃጥለኛል ነው። ኬሲኮ ፈያሚቲ ማለት ደግሞ ጥሩ ስሜት አይሰማኝም ማለት ነው። ኦኔኮ ነዱኩባ ማለት ልቤ ላይ ህመም ይሰማኛል ማለት ነው። ነደደብሲሳ ሲል ደግሞ ድክም ይለኛል ማለት ነው። ሌላ ነንፈይ ሲል ነንፈይ ማለት ዳንኩ ማለት ነው። ነንፈይ ዳንኩ ድኛለሁ ማለት ነው። ነንደደቤ ሲል ደግሞ ደከመኝ ደክሞኛል ማለት ነው። ነንደደቤ ደከመኝ ደክሞኛል ማለት ነው። ነንደደቤ ማለት ነንፉዴ ማለት አገባሁ ማለት ነው። ነንፉዴ አገባሁ። ነንሄሩሜ ማለት ደግሞ አገባሁ ነው ግን ለሴት ማለት ነው። ለሴት ሄሩምቴ ነው የምንለው አገባች ለማለት ስንፈልግ ሄሩምቴ ነው የምንለው። እዚህ ጋር ተሳሳቱ። ለሴትና ለወንድ ይለያያል። ለወንድ አገባ ለማለት ፉዴ ነው የምንለው። ለሴት ደግሞ አገባች ለማለት ያው ተዳረች ማለት ነው። ግን ሄሩሜ ማለት ነንሄሩሜ ካለች አገባሁ ማለት ነው። ሄሩምቴ ካልን ደግሞ አገባች እንደማለት ነው። በጣም መጠንቀቅ አለባችሁ እንደዚህ አይነት ቃላቶች ላይ ማለት ነው። ሌላ ሲዱኩባ ብለን ስንጠይቅ ያመሃል ማለት ነው። ያመሃል ማለት ነው። ሲዱኩባ ያመሃል ኤዬ ማለት አዎ ማለት ነው። ኤዬ ነዱኩባ አዎ ያመኛል ማለት ነው። ኤዬ ነዱኩባ ማለት አዎ ያመኛል። ሲዱኩባ ኤዬ ነዱኩባ አዎ ያመኛል። ሀዳፊ አባኬ ከበጂ ሌላ ሀዳፊ አባኬ ከበጂ ማለት እናትህና አባትህን አክብር ማለት ነው። ሀዳ እናት ነች። አባ ደግሞ አባት ነው። ሀዳፊ አባኬ ከበጂ ማለት እናትና አባትህን አክብር ማለት ነው። እናትና አባትህን አክብር። ሌላ ኬኒፍ ስንል ኬኒፍ ማለት ስጣው ወይም ስጪው ወይም ስጣት ማለት ነው። ኬኒፍ ስጣው ወይም ስጪው ወይም ስጣት ኬኒፍ ማለት ኑ ኬኒ ካለ ኑ ማለት ለኛ ስለሆነ ስጠን ማለት ነው። ኑ ኬኒ ማለት ስጠን ማለት ነው። ኢሳኒፍ ኬኒ ስንል ደግሞ ስጣቸው ማለት ነው። እነሱ ለነሱ ማለት ነው። ኢሳኒፍ ማለት ለነሱ ማለት ነው። ኢሳኒፍ ኬኒ ካልን ስጣቸው ማለት ነው። ሌላ ነጋፈዱ ማለት ደግሞ ጠይቀኝ ወይም ጠይቂኝ ማለት ነው። ነጋፈዱ ማለት ጠይቀኝ ወይም ጠይቂኝ ማለት ነው። ሂንዴቢን ማለት ደግሞ አትመለስ ማለት ነው። ሂንዴቢን አትመለስ ሂንዴቢን ለሴትም ለወንድም ማለት ነው። ዴቢ ስንል ደግሞ ተመለስ ነው። ሂንዴቢን አትመለስ ካልን ዴቢ ስንል ደግሞ ተመለስ እያልን ነው ማለት ነው። ዴቢ ተመለስ ነው። ሂንዴቢኒ አትመለስ ነው። ዴቢቴ ሂንዱፊኒ ካልኩ ለምሳሌ የሆነን ሰው ዴቢቴ ሂንዱፊን ተመልሰህ አትምጣ ወይም አትምጪ ማለት ነው። ዴቢቴ ሂንዱፊን ማለት ተመልሰህ አትምጣ ወይም አትምጪ ማለት ነው። ሌላ ሂንተበቲን አትጫወት ማለት ነው። አትጫወት ሂንተበቲን አትጫወቺ ማለት ነው። ለሴትም ሂንተበቲን ማለት አሲቱሪ ሲል ደግሞ እዚህ ቆይ ማለት ነው። እዚህ ቆይ ወይም ቆይ ለወንድም ለሴትም ማለት ነው። አስቱሪ ማለት ሂረፊን ማለት ደግሞ አተኚ ወይም አተኛ ማለት ነው። አትተኛ ወይም አትተኚ ነው። ሂረፊን ማለት ሂረፊን አትተኛ ወይም አትተኚ ነው። ሂንዱጊን ካለ ደግሞ አትጠጣ ወይም አትጠጪ ማለት ነው። እንዳትጠጣ ወይም እንዳትጠጪ እንደማለት ነው። አትጠጣ ወይም አትጠጪ ነው። ሂንዱጊን እንደ ትእዛዝ ማለት ነው። ሂንዱጊን አትጠጣ ወይም አትጠጪ ማለት ነው።
ሌላ እስቲ በጥያቄ መልክ ያሉትን ደግሞ እንያቸው። ማሊፍ ዴምታ ስንል ማሊፍ ዴምታ ለምን ትሄዳለህ ወይም ትሄጃለሽ ማለት ነው። ማሊፍ ዴምታ ማለት። ሌላ ማሊፍ ፊግዳ ስንል ደግሞ ማሊፍ ፊግዳ ስንል ለምን ትሮጣለህ ማለት ነው። ለምን ትሮጣለህ ማሊፍ ፊግዳ ማለት። ማሊፍ ሂንዴምኔ ስንል ደግሞ ማሊፍ ሂንዴምኔ ማለት ለምን አልሄድክም ማለት ነው። ማሊፍ ሂንዴምኔ ማለት ለምን አልሄድክም ማለት ነው። ደለጋር ጅራ ማለት ደግሞ ደለጋር ጅራ ስራ ላይ ነኝ ማለት ነው። ደለጋር ጅራ ስራ ላይ ነኝ። ደለጋር ጅራ ስራ ላይ ነኝ። ኤሳ ዱፍቴ ስንል ደግሞ ከየት መጣህ ወይም መጣሽ ማለት ነው። ኤሳ ዱፍቴ ኤሳ ማለት የት ነው፣ ከየት መጣሽ ወይም መጣህ ማለት ነው። ኤሳ ዱፍቴ ማለት ማና በርኖታቲን ዱፌ ከትምህርት ቤት መጣሁ። ማና በርኖታቲን ዱፌ ከትምህርት ቤት መጣሁ ነው የሚለው ማለት ነው። ሌላ ነወጂን ኒዴምታ ስንል በጥያቄ መልክ ነወጂን ከኔ ጋር ማለት ነው። ኒዴምታ ማለት ትሄዳለህ ማለት ነው። ከኔ ጋር ትሄዳለህ ብሎ ጥያቄ መጠየቅ ማለት ነው። ነወጂን ዴምታ ማለት ኤ ካለ ደግሞ አዎ ማለት ነው። ኤ ሲወጂነን ዴማ አዎ ካንተ ጋር እሄዳለሁ ማለት ነው። ኤ ሲወጂነን ዴማ አዎ ካንተ ጋር እሄዳለሁ። ማሊን ዱፍቴ ቅድም ኤሳ ዱፍቴ ብለን ነበር ከየት መጣህ ማለት ነው። ማሊ ካልን ደግሞ በምን መጣህ ማለት ነው። ማሊን ዱፍቴ በምን መጣህ። ሚላናን ዱፌ ሚላናን ዱፌ በእግሬ ነው የመጣሁት ማለት ነው። በእግሬ መጣሁ። ማሊን ዱፍቴ በምን መጣ። ሚላናን ዱፌ በእግሬ መጣሁ ማለት ነው። ኮንኮላታን ዱፌ ካለ ደግሞ በመኪና መጣሁ ማለት ነው። ኮንኮላታን ዱፌ በመኪና መጣሁ ማሊን ዱፍቴ ለሚለው ማለት ነው። ማሊን ዱፍቴ ሚላናን ዱፌ በእግሬ መጣሁ፣ ኮንኮላታን ዱፌ በመኪና መጣሁ እያለ እንትን ይላል ማለት ነው። ሌላ ለምሳሌ ነ በርባቺሳ ለሚለው ነ በርባቺሳ ማለት ያስፈልገኛል ማለት ነው። ለራሴ ነ በርባቺሳ ካልኩ ያስፈልገኛል ማለት ነው። ሲ ካልኩ ደግሞ ሲ በርባቺሳ ካልኩ ያስፈልግሃል ወይም ያስፈልግሻል ማለት ነው። ሲ በርባቺሳ ያስፈልግሃል ወይም ያስፈልግሻል። ኢሲን ደግሞ ለነሱ ማለት ነው፣ ለእናንተ እንደማለት ነው። ኢሲን በርባቺሳ ካልኩኝ ያስፈልጋችኋል ማለት ነው። ያስፈልጋችኋል ኢሲን በርባቺሳ። ኑ በርባቺሳ ካልኩ ደግሞ ያስፈልገናል ማለት ነው። ኑ ማለት ለኛ ነው፣ እኛ ማለት ነው። ያስፈልገናል እያልኩ ማለት ነው። ኑ በርባቺሳ ስል ማለት ነው። ሌላ ኢሳን በርባቺሳን ያስፈልጋቸዋል ማለት ነው። እነሱን ያስፈልጋቸዋል። ኢሳን እነሱ ማለት ነው። ኢሳን ያስፈልጋቸዋል። ኢሳን በርባቺሳን ለሚለው ማለት ነው። በስተመጨረሻም አንዳንድ እነዚህን ቃላቶች ትርጉማቸውን ለመያዝ እንሞክራለን። ምንድነው ለምሳሌ የሚለው ኛቹ የሚላል። ኛቹ ማለት መብላት ነው። ኛቹ መብላት። ሃኛኑ ካልኩ ለምሳሌ እንብላ ማለት ነው። ኛቹ መብላት ከሆነ ሃኛኑ ስል እንብላ እላለሁ ማለት ነው። ሂኛዱ ካልኩ ደግሞ አልበላም ማለት ነው። ያዙት እነዚህ። ኛቹ መብላት ነው። ሃኛኑ ማለት እንብላ ነው። ሂኛዱ ካልኩ ደግሞ አልበላም ማለት ነው። ሌላ በርኖታ ትምህርት ማለት ነው። በርኖት ትምህርት። ፊለኖ ማለት ደግሞ ምርጫ ነው። ፊለኖ ምርጫ ነው። ፈኬኛ ስል ደግሞ ፈኬኛ ምሳሌ ማለት ነው። ፈኬኛ ምሳሌ ነው። በኡ ማለት ደግሞ መውጣት ማለት ነው። በኡ መውጣት። ሌላ ሚአ ወይም
ቃሊ ማለት ውድ ማለት ነው ሚአ ወይም ቃሊ ውድ ማለት ነው አሪፈቺሳ ስንል ደግሞ አሪፈቺሳ ማለት አስቸኳይ ማለት ነው አስቸኳይ የሆነ አጣዳፊ የሆነ ጉዳይ አሪፈቺሳ እንላለን ማለት ነው አስቸኳይ ማለት ነው ሌላ ሶዳ ማለት ፍርሃት ነው ሶዳ ፍርሃት ተኮፋ ስንል ደግሞ ተኮፋ አንደኛ ማለት ነው ለመፋ ካልን ሁለተኛ ሰደፋ ካልን ሶስተኛ እያለ እንደ እንትን ቁጥሮችንም መቁጠር እንችላለን ማለት ነው በስተመጨረሻም ተፍኪ የሚለው እቺ ቁንጫ ማለት ነው ያው ቁንጫ ማውቅ ፈለጋችሁ ቢሄ ነው ባፋንሮ ተፍኪ ማለት ቁንጫ ማለት ነው እና ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት ገለቶማ ስለተከታተላችሁኝ በጣም አመሰግናለሁ እንዳልኳችሁ በግል ልታናግሩ ወይም በግል እንማራለን የምትሉት አካውንት ላይ እንትን ቴሌግራም አካውንት ካላቦይ ወይም ዋትስአፕ ነምበሬን መጀመሪያ ላይ ታገኛላችሁ እዛ ላይ አናግሩኝ ዋትስአፕ ወይም ቴሌግራም ላይ ቴሌግራም ቻናልም አለ እሱን ጆይን አላደረጋችሁ ካላቦይ ኦፊሻል የሚል እዚህ ጋር አለ እሱን ጆይን አድርጉ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ ባይ ባይ